ሳንቲሞቹን ወደ ኩባያው ስትጨምር የትዳር ቀለበቷ አብሮ መውደቁን አላስተዋለችም ነበር። እሱ ግን ቀለበቱን ባየ ጊዜ ያየውን ማመን አልቻለም። አንድ የጌጣጌጥ ነጋዴ ቀለበቱን በ$4000 እንደሚገዛው ነገረው። ይህ ገንዘብ ለእሱ አዲስ ህይወት ለመጀመር ትልቅ ዕድል ሊሆንለት ይችል ነበር። ነገር ግን ይህን ማድረጉ መልካምነት ላሳየችው ብቸኛው ሰው ክህደት መፈጸም እንደሆነ ተሰማው። ስለዚህ ቀለበቱን ይዞ መጀመሪያ ወደ ተገናኙበት ቦታ ይጠብቃት ጀመር። በመጨረሻም ስትመለስ ቀለበቱን መለሰላት። ሴትየዋ በድርጊቱ እጅግ በመነካቷ ለሱ የሚሆን ወደ $200,000 የሚጠጋ ገንዘብ አሰባሰበችለት። ይህም ቀለበቱን ከሚያወጣው ዋጋ ከ50 እጥፍ በላይ ነበረ። እሱ በገንዘቡ ቤት መግዛትና ለረጅም ጊዜ ተለያይተው ከነበሩ ቤተሰቦቹ ጋር ዳግም ለመገናኘት ችሏል። ይህ ሁሉ የሆነው ትክክለኛ ነገር ለማድረግ በመምረጡ ብቻ ነበረ።